እሺ ሎጎስ ስለሚለው ቃል እንግዲህ ቃል ማለት ነው። ኦብቪየስሊ እንግዲህ ቃል ስንል ደግሞ ከሁለት አንዱ ሊሆን የሚችለው ወይ ዝርው ሚኒንግ አካል የሌለው ኖርማል ንግግር ወይም ደግሞ አካላዊ ነው ሊሆን የሚችለው ቃል ማለት ነው። እሱ አሁን አንቺ ጥያቄ ምንድነው እንግዲህ ጠየቁ የተባለው ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ዮሐንስ በወንጌሉ ሎጎስ ሲል ወይም ቃል ሲል አካላዊውን ነው ወይስ ዝርውን ነው? እነሱ አሁን ዝርው ኖርማል ዝርውን ንግግር የሆነውን ቃል እንደሚናገር ነው እየተናገሩ ያሉት ነው። በመጀመሪያ ደረጃ ይህንን ጥያቄያቸውን ስናገኝ ምን ያህል እንደተጨነቁ ምን ያህል እንደተወዛገቡ ነው የተመለከቱበት። ከዚህ በፊት ቃልም እግዚአብሔር ነበረ የሚለውን አይ እግዚአብሔርም ቃል ነበር እግዚአብሔርም ቃል ነበር ነው የሚሆነው ምናምን እያሉ ለማጣጣል በጣም ጥረት ሲያደርጉ ይታይ ነበር። በሱ በኩል አልሳካላቸው ሲል ደግሞ አሁን ደግሞ መልሰው ደግሞ አይ ስለ ንግግር ነው ምናምን የሚሉ አንዳንድ ነገሮችን ማንሳት ጀመሩ ማለት ነው። ኤኒዌይስ ዮሐንስ የተናገረው በወንጌሉ ምንድን ነው የሚለው ነገር ለመመልከት እንግዲህ ጌታ ኢየሱስን እና ቃል ስንለው ሰው ከሆነ በኋላም ነው። በነገራችን ላይ ስጋ ከሆነ በኋላም ጌታ ቃል ነው። ኦብቪየስሊ ስጋ ሆኖ ራሱ ጌታ ምንድነው? ቃል ነው። በራእዩ ሲናገር ዮሐንስ ምዕራፍ 19 ቁጥር 13 ላይ በደም የተረጨ ልብስ ተጎናጽፈዋል ይልና ስሙም የእግዚአብሔር ቃል ተብሏል አይደል የሚለው? ስሙም የእግዚአብሔር ቃል ተብሏል። በፍጥሞ ደሴት ላይ ራእዩን ከጻፈ በኋላ ነው ባይዘው ወንጌሉን የጻፈው ዮሐንስ ለኖስቲኮች መልስ እንዲሆን አድርጎ ማለት ነው። ወንጌሉን ሲጽፍና በደም የተረጨ ልብስ የተጎናጸፈው ያ ጌታ ስሙ የእግዚአብሔር ቃል ተብሏል ብሎ ሲናገር ነው ያለን። እዚህ ጋር ልኬልሻለሁ ግሪኩንም ካይኬክሊታይ ቶኦኖ ማውቱ ሆሎጎስ ቱ ቴው ብሎ ይናገራል። ልክ ኦኖማ ማለት ስም ነው። በዚህ ኔም ይባል የለ በእንግሊዘኛ ስም ይመሳሰላል። በድሮ በጥንቱ እንግሊዘኛ በዚህ ኔም ራሱ ኖማ ይባል ነበር። አሁን ደግሞ በግሪኩ ደግሞ ኦኖማ ያው እርስ በርስ መወራረስ ስላለ ነው እሱን ታዩና ሆሎጎስ ቱ ቴው የእግዚአብሔር ቃል ተብሏል ይላል። ስሙን ማለት ነው። ስሙ የእግዚአብሔር ቃል ተብሏል ብሎ ጌታን ራሱን በዚህ መልኩ ከተናገረለት በኋላ ክርስቶስ ኢየሱስ ቃል እግዚአብሔር እንደሆነ ከተናገረ በኋላ አካላዊ ቃል ነው። ኦብቪየስሊ አካል የለውም የሚል የለም መቼስ ክርስቶስ ኢየሱስን እንዲህ ብሎ ከተናገረ በኋላ ነው ዮሐንስ ላይም ሄዱ በማን ነው ወንጌሉንም ሲጽፍ ሄዱ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበረ በማለት የሚናገር ቃልም እግዚአብሔር ነበር ወይም ደግሞ እግዚአብሔር ነበር ቃልም ማለት በዚህ ማን ቃል ምን ነበር? እግዚአብሔር ነበር። የቃላቶቹ ቦታ መቀየር ጉዳይ ነው። ለማንኛውም ዮሐንስ ወንጌል ምዕራፍ 1 ላይ ያለው ይወልክ ይልሻለሁ ምንድን ቢለው ኢናርኪን ሆሎጎስ ካዮሎጎስ ኢን ፕሮስቶን ቴዮን ካይቴዎስ ኢን ሆሎጎስ ብሎ ይናገራል። በመጀመሪያ ቃል ነበረ ካለ በኋላ አንድ ልናስተውል የሚገባው ነገር ካዮሎጎስ ኢን ፕሮስቶን ቴዮን ይላል። ፕሮስ ማለት ከአብ ጋር የነበረ እንደማለት ነው። በአብ ውስጥ ሳይሆን በአብ ዘንድ። ቅዱስ ዮሐንስ አፈወርቅ ይህንን ይዝና ኢን ዘ ወርድ ወዝ ዊዝ ጋድ ነው እንጂ ኢን ጋድ አይልም። ዊዝ ጋድ ማለት ከአብ ጋር ነው፣ ሁለተኛ ነው ማለት ነው። ሁለተኛ ሚኒንግ ሌላ የተለየ አካል ነው ማለት ነው እንጂ ኢን ጋድ አላለም ይላል ቅዱስ ዮሐንስ አፈወርቅ ነው። በዚህ ዮሐንስ ወንጌልን በተረጎመበት ድርሳኑ ላይ ኢን ጋድ ሳይሆን ዊዝ ጋድ ያለው የተለየ አካል እንዳለው ለማሳየት ነው። ስለዛ ይሄ ቃል የተባለው ነገር ኖርማል አካላዊ ከአብ ተነጥሎ ያለ በአካል ደረጃ እንጂ ኖርማል ንግግር እንዳልሆነ ተረዳን ነው። ቀጠል አድርጎ ደግሞ ቃል ራሱ ደግሞ እግዚአብሔር እንደሆነ ይናገራል። ተመልከች፣ ቃል ራሱ እግዚአብሔር እንደሆነ ሁለቱ የተለያየ አካላት እንዳላቸው ከተናገረ በኋላ ሁለት የተለያዩ አማልክት ብለን እንዳንይዝ መልሶ ራሱም ቃልም ደግሞ እግዚአብሔር እንደሆነ ይነግረናል። ይህም አስቀድሞ የጀመረው እግዚአብሔር ዘንድ ነበር ብሎ ደግሞ ሶስተኛ መንፈስ ቅዱስን ሲያመጣ እንመለከታለን እና ከዚህ አንጻር ይናገራል። ከዚህ ጋር በተያያዘ በመልእክቱ ዮሐንስ በነገራችን ላይ ሲናገር በመጀመሪያ መልእክቱ ምዕራፍ 1 ቁጥር 1 ላይ ስለ ሕይወት ቃል ይላል ከመጀመሪያ የነበረውና የሰማነውን በዓይኖቻችንም ያየነውን የተመለከትነውንም እጆቻችንም የዳሰሱትን እናወራለን ይላል። ስለ ሕይወት ማለት ነው። ከመጀመሪያ የነበረውን ሕይወት በመጀመሪያም ነበረ እያለ ነው። ተመልከጂ። ከዛ ደግሞ የሰማነውን ሰማነው
በዓይኖቻችንም አየነው ተመለከትነው፣ እጆቻችንም ዳሰሱት፣ ስለ እርሱ እናወራለን ካለ በኋላ ሕይወትም ተገለጠ አለ። አይተንማል እንመሰክርማለን አለ። ሕይወት ማን ነው? ክርስቶስ ኢየሱስ አይደለም? በመጀመሪያ የነበረ ሕይወት ብሎ ያስቀመጠው ራሱን ክርስቶስን ነው። ይህን ያነሳዎች በዚህ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ልናየው የምንችለው አንድ ነገር ስላለ ነው። ወደዛ እንሄዳለን። ግን በመልእክቱ ደግሞ ምን ብሏል? ራሱ አንድ ጸሐፊ የተናገረው ነው። በዚህ እያየን ያለ ነው ዮሐንስ ማለት ነው። ስለምን እያወራ እንደሆነ በደንብ እንድንረዳው ሕይወትም ተገለጠ አይተንማል እንመሰክርማለን፣ ከአብ ዘንድ የነበረውንም ለእኛም የተገለጠውን የዘላለምን ሕይወት እናወራቸዋለን አለ። ከማን ዘንድ የነበረውን? ከአብ ዘንድ የነበረውን። ከላይ ከመጀመሪያ የነበረውን ይሏል። አሁን ከአብ ዘንድ የነበረውን የተገለጠውን ሕይወትን ሕይወት ተገለጠ ስለሚል አይተነዋል፣ በእጆቻችን ዳሰነዋል እያለ ነው። በነገራችን ላይ ተመልክተነዋል፣ በዓይኖቻችን አይተነዋል እያለ ይናገራል። ዝቅ ሲል እናንተ ደግሞ ከእኛ ጋር ህብረት እንዲኖራችሁ ያየነውንና የሰማነውን ለእናንተ ደግሞ እናወራላችኋለን ብሎ ይናገራል። ዝቅ ሲል ህብረታችን ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው ይላል። ከአባት ጋር በእርሱ ዘንድ የነበረው ደግሞ ልጁ ክርስቶስ ኢየሱስ ነው። ከልጁ ከክርስቶስ ኢየሱስ ጋር ነው በማለት ሲናገር ነው ያለን። ይህንን ነገር እንደዚህ ይዘን ወንጌሉ ላይ ስትሄጂ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር፣ ይህም በመጀመሪያው በእግዚአብሔር ዘንድ ነበረ ካለ በኋላ ሁሉ በእርሱ ሆነ፣ ከሆነውም አንዳችን እንኳን ያለ እርሱ ምንም ሊሆን የለም ይላል። በመጀመሪያ ደረጃ ሁሉ በእርሱ ሆነ ይላል። እርሱ ተብሏል። ኖርማል ዝርው ቃል እንዲህ አይነገርለትም። ባይዘው እርሱ ተብሎ የተነገረው አካላዊ ስለሆነ ነው። እርሱ ተብሎ የተነገረለት ሁሉ በእርሱ ሆነ። በማን? በቃል። ስለ ቃል ነው ከላይ ጀምሮ እየተናገረ ያለው። ከሆነውም አንዳች እንኳ ያለ እርሱ አልሆነም ይልና በእርሱ ሕይወት ነበረች ይላል። በዚህ ቃል ምን ነበረች? ሕይወት ነበረች። ሕይወትም የሰው ብርሃን ነበረች አለ። ይህቺ በጌታ ያለች ሕይወት፣ በቃል ያለች ሕይወት፣ የራሱ ገንዘብ የሆነች ሕይወት ማለት ነው። እሱ ራሱ ሕይወት ነው ባይዘኝ እና ይሄ ሕይወት ደግሞ የሰው ብርሃን ነው እና በመልእክቱ ላይ ሕይወት ተገለጠ የተባለው ለዚህ ነው። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች አለ። ብርሃን በጨለማ ይበራል፣ ጨለማም አላሸነፈውም ብሎ ይናገራል። ስለዛ ይሄ ብርሃን በሚያስገርም ሁኔታ ከየት ነው የሚመጣው? ከቃል ሕይወት ማለት ነው። ይህ ደግሞ የተገለጠው ነው በስጋ። እዚሁ ጋር ዝቅ እያለ ስትመለከችው ከእግዚአብሔር ዘንድ የተላከ ስሙ ዮሐንስ የሚባል አንድ ሰው ነበር ይላል። እርሱ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ይመሰክር ዘንድ ለምስክር መጣ ይላል። ስለማን ሊመሰክር? ስለ ብርሃን። ብርሃን የተባለው ራሱ ደግሞ ማን ነው? ክርስቶስ ኢየሱስ ነው። ሕይወት የተባለው ራሱ ነው። ቃል የተባለው ራሱ ክርስቶስ ኢየሱስ ነው። ስለ ብርሃን ሊመሰክር መጣ አለ። ኦብቪየስሊ የዮሐንስ ምስክርነት እናውቃለን ስለማን እንደሆነ፣ ስለ ጌታ ነው። ከኔ በኋላ የሚመጣ አለ እያለ ሲናገር የነበረው ማለት ነው። መንገድ ጠራጊውን የመጣው ለክርስቶስ ኢየሱስ ነው። የእግሩን ጫማ እንኳን ሊሸከም የማይገባኝ እያለ የተናገርለት ማለት ነው። እኔ ላንስ እርሱ ሊልቅ ይገባል እያለ በኋላ ስለሚመጣው ንጉሥ ብርሃን ሊመሰክር የመጣው እርሱ ነው። ይሄ ብርሃን ኖርማል ከፀሐይ ውስጥ እንደሚወጣው ብርሃን ዝም ብሎ ዝሮ አይደለም። አካላዊ ነው። አካላዊ ቃል ነው። አካላዊ ብርሃን ራሱ ማለት ነውና ከዚህ አንጻር የሚታይ ነው እና ስለ እርሱ በጣም በሚያስገርም ሁኔታ ምን ይላል? ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም ይላል። ለሰው ሁሉ የሚያበራው እውነተኛ ብርሃን ወደ ዓለም ይመጣ ነበረ ይላል። ለሰው ሁሉ የሚያበራው እውነተኛው ብርሃን ወዴት ይመጣል? ወደ ዓለም ይመጣል። በዓለም ነበረ አለ። ደግሞ የሚያስገርም ሁኔታ ዓለሙም በእርሱ ሆነ፣ ከላይ ሁሉ በእርሱ ሆነ ስለሚል ዓለሙም አላወቀውም። የእርሱ ወደ ሆነው መጣ፣ የገዛ ወገኖቹ አልተቀበሉትም። ማን ነው ይሄ? ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች ሲሆኑ ዘንድ ስልጣን ሰጣቸው በማለት ይናገራል። ዝቅ ሲል ቁጥር 14 ላይ ቃልም ሥጋ ሆነ ይላል። ስለ ቃል ሁሉ ነገር ከተናገረ በዚህ ልክ በዚህ እንደዚህ አይነት ንግግሮች ለዝሩ ቃል የትም ቦታ አይገኝም። እንደዚህ አይነት ንግግር ማለት በዚህ ልክ የሚነገረው አካል ላለው ነገር ነው። ቃልም ሥጋ ሆነ በእኛም አደረ፣ ጸጋና እውነትንም የተመላ ነው በማለት ይናገራል። አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየናል። አንድ ልጅ ከአባቱ ዘንድ እንዳለው ክብር አስቀድሞ ያለው ክብር ነው። ክብርና ሆነ ሳባ ላገኘው አይደለም። እሱ እያወራ ያለው ኦብቪየስሊ ስለ አካላዊ ቃል እንጂ ስለ ዝሩ ቃል አይደለም ነው በወንጌሉ።